ብዙዎቻችን ጥሩ ሰው መሆን ማለት ለሁሉም ነገር እሺ ማለት እንደሆነ እናምናለን። ለማይረዱን ሰዎች ራሳችንን ማብራራት እንዳለብን ይሰማናል። የተሰበረ ልብን ሁሉ ለመጠገን እንሞክራለን። ነገር ግን ይህን በማድረጋችን ሰላማችን እናጣለን። በአንድ ወቅት ከታላላቅ ተራሮች አጠገብ ባለ መንደር ውስጥ ካሌ የሚባል ሰው ይኖር ነበር። ካሌ እንጨት ቆራጭ ነበረ። በደግነቱም ይታወቅ ነበር። ሆኖም ካሌ ሁልጊዜ በስራ ይደክም ነበር። አይኖቹ እንደከዱ፣ እጆቹም ይንቀጠቀጡ ነበር። በየቀኑ ጠዋት ወደ ጫካ ሲሄድ ጎረቤቶቹ ያስቆሙት ነበር። ካሌ ጣሪያ እያፈሰሰ ነው ይሉታል። ልጄ ሰነፍ ነው ንገረው እያሉ ይጨቀጭቁታል። ካሌ ለሰዓታት ይቆማል። ሁሉንም ለማስረዳት፣ ችግራቸውን ለመፍታት ሁሉም እንዲወደው ይጥር ነበር። አንድ ሰው ሲቃወመው ለምን ትክክል እንደሆነ ለማስረዳት 1 ሰዓት ያሳልፍ ነበር። ልቡን እንዲያዩት ይፈልግ ነበረ። እሱ ቃላቱን፣ ጊዜውንና መንፈሱን ይሰጣቸው ነበር። እነሱ ግን ደስተኛ ሳይሆኑ ይሄዱ ነበር። ካሌ ከዚህ በፊት ተሰምቶት ከነበረው የበለጠ ትንሽ ሆኖ ተሰማው። ካሌ ጫካው ሲደርስ ፀሐይ ትጠልቅ ነበረ። ለራሱ ምድጃ እንጨት የሚቆርጥበት ጉልበት አልነበረውም። ቤቱ ቀዝቃዛ፣ ጎተራውን ባዶ ነበር። አንድ ምሽት ካሌ እንቅልፍ አልወሰደውም። አእምሮ በሌሎች ሰዎች ተሞልቶ ነበር። በመጨረሻም በአቅራቢያው በሚገኝ አንድ አሮጌ መነኩሴ ዘንድ ሄደ። መምህር ሆይ ደክሞኛል፣ ለምን ሰው ለመርዳት ሞክራለሁ? ለሁሉም ሰው ለመርዳት ሞክራለሁ፣ ለምን ባዶነት ይሰማኛል? ሲል ጠየቃቸው። መነኩሴውም መጀመሪያ ዝም አሉ። አንድ ትንሽ የሸክላ መብራት አነሱ። መብራቱ በዘይት ተሞልቶ ነበር። ነበልባሉ ይደንሳል። ይህንን ለውጭ ተጓዦች መንገድ አብርተህ አሳይ። ነገር ግን ዛሬ ነፋሻማ ነው፣ ዘይትህን የሚፈልጉ ብዙ ሰዎች ይኖራሉ አሉት። መንገድ ላይ አንድ ሰው መጣ። ችቦዬ ጠፍቷል ብሎ የካሌን መብራት ነጠቀውና ግማሹን ዘይት ወደ ራሱ ቀዳ። ቀጥሎ አንድ ቡድን መጣ። መብራቱ እንዲምታታ አደረጉት። ካሌ በእጆቹ ለመሸፈን ሞከረ። ቀጥሎ አንድ ተጓዥ ሊከራከር ቆመ። መብራቱ በጣም ትንሽ ነው ብሎ ተሳደበ። ካሌ ለምን መብራቱ ትንሽ እንደሆነ ለማስረዳት ሲያወራ ነፋሱ በረታና መብራቱ ጠፋ። መንገዱ ጨለመ። ተጓዦቹም ተማረው ሄዱ። ካሌ በጨለማ ውስጥ ብቻውን ቀረ። ደግ ለመሆን ስሞክር ነበር፣ ለሁሉም መመለሴ ጥሩ ሰው እንደሆንኩ አስቤ ነበር ሲል አጉረመረመ። መነኩሴው ጭንቅላታቸውን ነቀነቁ። ጥሩ ሰው መሆን ማለት ለሁሉም ጥያቄ ኢላማ መሆን ማለት አይደለም። ፀሐይ እንኳ በዋሻ ውስጥ ለሚደበቁ ሰዎች ለማስጠንቀቅ አትጥርም፣ ለሚራመዱት ብቻ ታበራለች። ጉልበትህ እንደዚህ ዘይት ነው ካሌ፣ የተወሰነ ስጦታ ነው። የራስህን መንገድ ለማብራት በቂ አለ። ምናልባት አጠገብህ ለሚራመዱት፣ ነገር ግን በመንደር ውስጥ ላሉ ለእያንዳንዱ መብራት ነዳጅ የለህም። መብራትህን ለማጥፋት ለሚፈልጉ ብርሃንህን አትስጥ። አስቀድሞ የተሳሳቱብህን ሰዎች ማብራራት አይጠበቅብህም። ምን ማድረግ አለብኝ ሲል ካሌ ጠየቀ። መነኩሴውም የራስህን ነበልባል ጠብቅ፣ ዝም ብለህ ተራመድ አሉት። በማግስቱ አንድ ጎረቤት መንገድ ላይ ያገኘውና ችግሩን እንዲረዳው ጠየቀው። ካሌ መልስ የመስጠት ፍላጎት ተሰማው፣ ግን መብራቱን አስታወሰ። በዝምታ ተራመደ። ካሌ ቃላቱን ሰማ፣ ግን በልቡ እንዲገቡ አልፈቀደላቸውም። ባህሪውን ለመከላከል አላቆመም። በኋላ አንድ ሰው ስለ እንጨት አቆራረጡ ሲያጣላው ካሌ ምናልባት እውነት ትል ይሆናል ብሎ ወደ ስራ ተመለሰ። ሰዎች ከካሌ ምንም ጉልበት ማግኘት እንደማይችሉ ሲያዩ ተስፋ ቆርጠው ሄዱ። ካሌ ጉልበቱን ለሚያልፉ ጥላዎች መስጠቱን ሲያቆም ህይወቱ ተቀየረ። ብዙ ስራ ሰራ፣ ጥሩ ምግብ በላ፣ በጣም የተሻለ ሰው ሆነ። አመታት አለፉ። ካሌ የመንደሩ ጠቢብ ሽማግሌ ሆነ። ጉልበቱ ለዓላማ እንጂ ለሌሎች አስተያየት እንደሆነ ያውቅ ነበረ። ጉልበትህ ህይወት አለው። እንደ ህዝባዊ ጉድጓድ ለሁሉም አትሁን። እንደ ቅዱስ ነበልባል ራስህን ጠብቅ። ለማንም ሰው ህይወትህን ማብራራት አይጠበቅብህም። ለማንኛውም ነገር ትክክል እንደሆነ ካመን ራስህን ማዳመጥ እንጂ ሌሎችን ማስደሰት አይጠበቅብህም።